በጥቅምት 5 ቀን በዓልህን ያከበረ የእሳት ባህርን በግልጥ ያልፋል፣ የዲያብሎስን ፊትም አላሳየውም። በተጋድሎ የተቀደሰች ገዳምህን ደብረ ዝቋላን የተሳለመ ወንዱ እንደ 40 ቀን ሴቷ እንደ 80 ቀን ሕፃናት ንጹሃን ይሆናሉ፣ እንደ መጥምቀ መለኮት ቅዱስ ዮሐንስና እንደ ወንጌላዊው ቅዱስ ዮሐንስ ይሆናሉ ብሎ ጌታችን ኢየሱስ ክርስቶስ ቃል ኪዳን ለሰጠባት ለአቡነ ገብረ መንፈስ ቅዱስ ዓመታዊ ቃል ኪዳን በዓል እንኳን አደረሳችሁ አደረሰን። ርዕሰ ባህታውያን አባታችን ገብረ መንፈስ ቅዱስ እግዚአብሔር ከማህፀን መርጧቸው በዚህች ዓለም 562 ዓመታት ሲኖሩ እህል ውሃ ያልቀመሱ ልብስ ያለበሱ 60 አናብስትና 60 አናምርት የሚያጅቧቸው ሰማያዊ ህብስትና ጽዋን በማየት ብቻ እንደተመገቡ እየሆነላቸው የኖሩ ሰውነታቸው በፀጉር የተሸፈነላቸው ልዩ አባት ናቸው። ስለኛ ስለ ኢትዮጵያውያን ኃጢአት ለ100 ዓመታት በዝቋላ ባህር ተዘቅዝቀው ቢጸልዩ ጌታችን ኢየሱስ ክርስቶስ የኢትዮጵያን ሕዝብ አስራት አድርጎ ሰጥቷቸዋል። በተጨማሪም በመባረቅት ላይ ተሹመው ብዙ አጋንንትን ከሀገራችን አጥፍተዋል። ጊዜ እረፍታቸው ሲደርስ ስምህን የጠራ መታሰቢያህን ያደረገ በስም ቤተ ክርስቲያን ያነጸ እስከ 15 ትውልድ ድረስ እምርልሃለሁ፣ ልጅ ባይኖረው ልጅ እንሰጠዋለሁ፣ እናትና አባቱንም እምራቸዋለሁ ብሎ ጌታችን ቃል ገብቶላቸው በመጋቢት 5 ቀን በክብር አርፈዋል። ስጋቸውንም መላእክት ሰውረውታል። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ በአቡነ ገብረ መንፈስ ቅዱስ ጸሎት ይማረን ይቆየን።